በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ወደ ዘማርያም ቲዩብ በደህና መጣችሁ። ይህ ዘማርያም ቲዩብ ሁላችሁም በዚህ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ መንፈሳዊ ኃላፊነታችሁን እንድትወጡ በእግዚአብሔር ስም እንጠይቃለን። ይህ ዘማርያም ቲዩብ ነው። ከዚህ በመቀጠል ምክረ አበው እናሰማለን። ምክረ አበው እግዚአብሔር ላንተ ሲል ራሱን ዝቅ አደረገ። አንተ ግን ለራስህ እንኳን ስትል ራስን ዝቅ ማድረግ እንዴት ያቅታል? ቅዱስ መቃርስ። ለልጆች ስለ እግዚአብሔር ከምትነግራቸው የበለጠ ለእግዚአብሔር ስለ ልጆች ንገረው። አባ ኤጲፋንዮስ ዘአቴና። ዘወትር በዓይነ ፊት ፈሪሃ እግዚአብሔር ይኑርህ። ሕይወትና ሞት የሚሰጠውን ዘክረው። ዓለምንና በዓለም ያለውን ሁሉ ጥለው። ከሥጋ የሚመጣውን ደስታና ሰላም አትሻ። ለዚህኛው ኑሮ ሙትና ለእግዚአብሔር ሕያው ሁን። ለእግዚአብሔር ቃል የገባውን አትርሳ። ያም በፍርድ ቀን ካንተ ይፈልግብሃል። ረሃብን በጸጋ ተቀበል። ተጠማ፣ ተራቆት፣ ንቁና በሐዘን የምትኖር ሁን። በልቡና አልቅስና ጩህ። ለእግዚአብሔር የምትመች መሆን አለመሆንህን ፈትን። ሥጋህን ቀጥተህ ነፍስን ታድናት ዘንድ። ርዕሰ መነኮሳት አባ እንጦንስ። እግዚአብሔርን ለምን ትረሳኛለህ አትበለው። ጌታ ሆይ የረሳሁህን እኔን ይቅር በለኝ፣ ፍቅርህን ዘንግቻለሁና በመከራዬ ጊዜ ማስበኝ በለው እንጂ። አቡነ ሽኖዳ ሳልሳዊ። ግብዞች ምጽዋትን ሲሰጡ ለተራበ ሰው አዝነው ሳይሆን እጀ ሰፊ ናቸው ብሎ አላፍ አግዳሚው እንዲያጨበጭብላቸው ስለሚወዱ ነው። ከዚህ የበለጠ ወንድምን መጥላት ግን የለም። ምክንያቱም ወንድማቸው በረሃብ እየተሰቃየ እነርሱ ስለ ክብራቸው ይጨነቃሉና። አንተ ግን መንፈሳዊነት እያደገ ስትሄድ ከእንዲህ አይነቱን ከንቱ ነገር የሰጠውም ሁሉ ሊቆጠር ከማይችል ወለዱ ጋር ከላይ ይጠብቃል፣ መልሶም ላንተ ይሰጣል። ቅዱስ ዮሐንስ አፈወርቅ። መንፈሳዊ ጸሎት ለማድረግ ራሳችንን ማስገደድ አለብን። ለእግዚአብሔር ፍቅር የማይከፈት ልብ ቢኖረን እንኳ ለጸሎት የምናደርገውን ጥረት ተመልክቶ እውነተኛውን የመንፈስ ጸሎት ይሰጠናል። አባ መቃርዮስ።
ሁሉንም ጸሎታችሁን ስላልመለሰ እግዚአብሔርን የምታመሰግኑበት ቀናት ይመጣሉ። አቡነ ሽኖዳ ሳልሳዊ። በሰው ላይ በአመፃ የምትነሳሳ ከሆነ በእግዚአብሔር ላይ እንደተነሳሳ ቁጠረው። ለባልንጀራ አክብሮትን የቸርከው ከሆነ እነሆ እግዚአብሔርን አከብር። ቅዱስ ኤፍሬም ሶርያዊ። አንዲት ክፉ ቃል መልካሙን ሰው እንኳን ክፉ ታደርገዋለች። አንዲት መልካም ቃል ግን ክፉን ሰው መልካም ታደርገዋለች። አባ መቃርዮስ። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው። መጽሐፈ ምሳሌ ምዕራፍ 14 ከቁጥር 27። ትሑት ሰው ምንጊዜም ቢሆን የእርሱን ድካም ስለሚያውቅና የእግዚአብሔርን እርዳታ ስለሚሻ የእግዚአብሔር ኃይል በእርሱ ላይ ያድራል። በክንዱ ሳይመካ በእግዚአብሔር እርዳታ ስለተመካ ያሸንፋል። ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ። መሐሪ አምላክ ሁሉንም ሰው ወደ መዳን ይጠራል። ነገር ግን እርሱን የሚታዘዙት ጥቂቶች ናቸው። እግዚአብሔር ለእኛ ካለው የማይነገር ፍቅር የተነሳ ከተጠሩት ቁጥር ውስጥ ነን። ነገር ግን ከተመረጡት መካከል የምንካተተው በጣም ጥቂቶች ነን። ምክንያቱም በተመረጡት ቁጥር መካተት በራሳችን ፍላጎት የተተወ ነው። ቅዱስ ዮሐንስ አፈወርቅ። ሰይጣን ሁሉንም ነገር ሊሰጥ ዝግጁ ነው። ነፍስህን ለራሱ በማውጣት ሰይጣን ሁሉንም ነገር ሊሰጥ ዝግጁ ነው። ነፍስህን ለራሱ በማውጣት ምትክ ለነፍስህ ምትክ ሀብትና ዝናን፣ ክብርና ደስታን ሊሰጥህ ዝግጁ ነው። ጳጳስ ሽኖዳ። ወጣት ነህን? ወጣት በመሆንህ ገና ብዙ ዘመን አለኝ፣ እድሜ ገና ነው ብለህ አትተማመን። ተለክቶ የታወቀ ጊዜ ያለም አድርገህ አታስብ። የጌታ ቀን ድንገት እንደ ሌባ በሌሊት ይመጣልና። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 2።
ስለዚህ ምክንያት የዕድሜያችንን መጨረሻ አስቀድመን እንዳናውቀው አደረገ። ከዛሬ ዕለት ጀምሮ በትጋት ዝግጅታችንን እንጀምር ዘንድ በለጋ ዕድሜያቸው ሲቀጩ በየቀኑ አታይምን? ስለዚህም አንዱ ሲመክር እንዲህ ብሏል፣ ወደ እግዚአብሔር ለመመለስ አትዘግይ፣ ከዛሬ ነገ እመለሳለሁ እያልክ አትቁጠር። መጽሐፈ ሲራክ ምዕራፍ 5:8። ዛሬ ነገ እመለሳለሁ ስትል አንድ ቀን ባቋራጭ እንዳትወሰድ። ስለዚህ ሽማግሌውም ይህንን ምክር ልብ ይበል፣ ወጣቱም ይህንን ነገር ተረድቶ ተግባራዊ ያደርግ ዘንድ ይሁን። ወይስ በምቾትና ሁሉ ነገር ተሟልቶልህ የምትኖር እስካሁን ችግር የሚባል ደርሶብህ የማታውቅ ባለጸጋ ነህን? እንዲህም ቢሆን ቅዱስ ጳውሎስ የሚለውን ስማ። ሰላምና ደህንነት ነው ሲሉ ጥፋት በድንገት ይመጣባቸዋል። አንደኛ ተሰሎንቄ ምዕራፍ 5:3። የዚህ ዓለም ነገሮች ሁሉ ተለዋዋጮች ናቸው። እኛ በራሳችን የወደፊት ሕይወትና ሁኔታ ላይ ማዘዝ የምንችልና የሰለጠንን አይደለም። ነገር ግን በጽድቅ ሥራ ላይ የሰለጠንን እንሆን ዘንድ ጌታችን ኢየሱስ ክርስቶስ ቸርና ሰውን ወዳጅ ነውና። ቅዱስ ዮሐንስ አፈወርቅ። ቅዱስ ጥንቁቅ ግልጽና ብልህ ሁን። እርጋታን የተላበሰ ሰብዕና ይኑርህ። ደስተኛ ሁን። ሰላምታህ በፈገግታ የታጀበ ንጹሕ ይሁን። ንግግርህ የታረመ አጭርና በጨው እንደተቀመመ ጣፋጭ ሁን። ቃላቶችህ የተመጠኑና ጤናሞች ሁሉ የሚረዳቸው ይሁን። የጓደኛ ምስጢር አትግለጥ። ለሚወድህ ሁሉ የታመንክ ሁን። ወደ ጭቅጭቅና ንትርክ ከመግባት ራስን ጠብቅ። የሚሰሙ ሁሉ እንዳይጠሉ ወደ ጠብ አትግባ። ከሰይጣን በቀር ምንም ጠላት አይኖርህ። የሰዎችን ስህተት አትመራመር። የባልንጀራህን ኃጢአት አትግለጥ። የባልንጀራህን ውድቀት ደጋግመህ አታውራ። በራስህ ኃጢአት ላይ ፍረድ እንጂ በሌሎች ላይ አትፍረድ፣ ገዣቸው አይደለህምና። ኃጢአትን በፈጸመ ሰው ላይ ወቀሳ አታብዛ፣ አንተም ትበድላለህና። ነገር ግን ከኃጢአቱ ይመለስ ዘንድ ረዳትና መካሪ ሁነው፣ ከወደቀበትም የስህተት ሥራ እንዲወጣ አበርታው። ተስፋውን በእግዚአብሔር ላይ ቢያደርግ ኃጢአቱን ልክ በእሳት ፊት እንደወደቀ ገለባ ፈጥኖ እንደሚወገድለት ንገረው። ተፈጥሮ እንደ መጽሐፍ፣ ፍጥረታት እንደ ጽላት ይሁኑ። ከእነሱ ሕግጋትን ተማር። በተመስጦ ሆነ በመጽሐፍ ያልሰፈሩትን ምስጢራት ተረዳ። እግዚአብሔርን ከሚፈራ በቀር ባለጸጋ የሆነ ሰው ማን ነው? የእውነት ዕውቀት ከጎደለው ሰው በላይ ፍጹም ድሃ የሆነ ማን ነው? ሁልጊዜም እውነተኛ ፍቅራችን ጸንቶ ይቀጥል ዘንድ ወደ እግዚአብሔር እንጸልይ። እርሱን ለምነው፣ ስለ ቸርነቱ ምስጋና አቅርብ። ምክሬን ፈጽሞ ቸል አትበል። ቅዱስ ኤፍሬም ሶርያዊ